እህቶቼ ተጠንቀቁ። አንዳንድ ሰው ኢሞሽናሊ ተሻምቶ ይወስድና ከሆነ ህዝብ መካከል የኔ ናት ብሎ ከወሰደ በኋላ ሲበጠብጥ ይኖራል። አንቺ እኮ እኔ ከየት እንዳነሳው ሻቃለሁ እያለ ማለት ከየት እንዳመጣው ሻቃለሁ። እኔ እኮ ይሁን እኮ ወሰደኝ እኮ አላልኩትም። ቸርዬ ራሱ ነው እንደዛ አልቅሶ ከሰዎች መካከል የወሰደኝ። አሁን ከገባን በኋላ የት እንዳገኘውሽ ጠፋሽ ወይ ረሳሽው ወይ? ማን ወሰዳለ? ከገባ በኋላ የሰው ህይወት የምትበጠብጡ፣ ሰላም የምትነሱ፣ ረፍት የምትነሱ፣ ያገባችኋቸውን ሰዎች ከየት እንዳገኛችሁ እያወቃችሁ ገብታችሁ የኋላ ታሪክ እያነሳችሁ የነበሩበትን ያለፉበትን እያነሳችሁ ስም እየጠቀሳችሁ እከሌ ከሌ እያላችሁ የሰው ህይወት የምትበጠብጡ እግዚአብሔር በዙፋኑ ላይ ሆኖ ያያል። ማንም ሰው ጻድቅ የለም። አንድ ንጹህ ሰው የለም በምድር ላይ። ሁላችን በምህረት ነው የቆምነው። የተገለጠና ያልተገለጠ ታሪክ ነው ያለን ሁላችን። ማንም ማናፋት አይችልም። ተነስቶ እኔ ጻድቅ ነኝ ማለት አይችልም። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል የሚል ራስ እንደ ጻድቅ መቆጠር፣ ሰው መኮነን፣ ኮንፊደንስ መምታት፣ ሰላም ማሳጣት፣ ህልውናን መሞትን እንዲመርጡ ሰዎች ማድረግ ይሄ ነውር ነው። እግዚአብሔር ያያል። ያቺን እኮ ሴት ስታመነዝር ተገኝታለች የተባለችን ሴት ይዘዋት መጡ። አመንዝራት ልጅ ፍለፊት እጅ ከፍንጅ ነው ያዝናት አሉ ሰው ኢየሱስ ጋር መጡ። በጣም ጥሩ እና ሙሴ ውገሩ ነው ያለን አላችሁ እንደሱ። አዎ ታዲያ ምን ችግር አለ? በቃ ጀምሯ። ድንጋይ ይዛችኋል አይደል? ልትወግሩ ነው የመጣችሁ። አሁን ያልከለክላችሁም፣ ግን ስትጀምሩ ኃጢአት የለብኝም እኔ ንጹህ ነኝ ምንም ነገር የለብኝም የሚል ሰው ይጀምራል። ኢየሱስ ኦነስት ናቸው እነዚህ ሰዎች። እግዚአብሔር ይባርካቸው። ኦነስት ናቸው። ማንነታቸውን ማየት ይችላሉ። ኃጢአት የሌለበት ይጀምር። ውገሩ አለ ኢየሱስ። ዝቅ ብሎ ወደ መሬት እያየ መጻፍ ጀመር። ሁሉም ራሱን ሻይ አልተያዘም እንጂ ሌባ ነው። አልተያዘም እንጂ ወንበዴ ነው። አንስታችሁ የሰው የምታሰቃዩ፣ በየቤት አስገብታችሁ የምታስለቅሱ፣ መከራ የምታበሉ፣ ጠዋትና ማታ ያነሳችሁበት ቦታ እየወሰዳችሁ የምትኮንኑ፣ ራሳችሁን ጻድቅ ለማድረግ የሰዎችን ኃጢአት የምታጎሉ ሰዎች ልክ አይደላችሁም። ቤታችሁን ትበጠብጡታላችሁ።